ኢንተርኔት በነፃ መጠቀም የምትፈልጉ ከሆነ ይህንን አፕሊኬሽን ተጠቀሙት። ይህም አፕሊኬሽን መስራት ከጀመረ 3 ወር ይሆነዋል። በጣም አሪፍና ፈጣን የሆነ ኢንተርኔት ያስጠቅማችኋል። እኔም በራሴ እየተጠቀምኩት ነው። ይህንን አስገራሚ አፕሊኬሽን ኬት እንደምታገኙትና እንዴት ስልካችሁ ላይ ጭናችሁ መጠቀም እንደምትችሉ አሳያችኋለሁ። ቪዲዮ ከተመቻችሁ ፎሎ ታደርጉኛላችሁ። በመጀመሪያ ስልካችሁ ላይ ዳለው ፕሌይ ስቶር ትገባላችሁ። በመቀጠል ሰርች ቦታው ላይ ትመጡና ሂልቴክ ብላችሁ ሰርች ታደርጋላችሁ። በመቀጠል ይህንን አፕሊኬሽን ስልካችሁ ላይ ኢንስቶል አድርጋችሁ ኦፕን ብላችሁ ትከፍቱታላችሁ። አፕሊኬሽኑን በዚህ መልኩ ከከፈተላችሁ በኋላ አሁንም ሰርች ቦታው ላይ ትመጡና LP2 ብላችሁ በዚህ መልኩ ሰርች ታደርጋላችሁ። በመቀጠል ይህ ፎቶ ይመጣላችኋል። ይህን ፎቶ በመጫን ወደ ውስጥ ትገባላችሁ። ከዛ እንዲህ ወደ ታች ሄዳችሁ ዳውንሎድ የምትለውን ቦታ ትጫናላችሁ። ከዛ በዚህ መልኩ ወደ ውስጥ ካስገባችሁ በኋላ በመቀጠል አለው ትሉትና አግሪ ኤንድ ኮንቲኒዩ ትሉታላችሁ። በመቀጠል በዚህ መልኩ ያመጣላችኋል። ኔክስት ትሉትና ጌት ስታርተር ትሉታላችሁ። የስልካችሁ ዋይፋይ ክፍት ከሆነ በመዝጋት ባላንሳችሁ 0 መሆኑን ካረጋገጣችሁ በኋላ ዳታችሁን ትከፍቱና በዚህ መልኩ አፕሊኬሽኑን አክቲቭ ታደርጉታላችሁ። በመቀጠል ወደ ማንኛውም ሶሻል ሚዲያችሁ ሄዳችሁ መስራት አለመስራቱን በዚህ መልኩ ቼክ ታደርጋላችሁ። እንደምትመለከቱት በአሪፍ ፍጥነት ሁሉንም የሶሻል ሚዲያዎች መስራት ይችላል ማለት ነው። እንደዚህ አይነት ጠቃሚ ቪዲዮዎችን ከዚህ አካውንት ለማግኘት ፎሎ ላይክ ማድረግ እንዳትረሱ። ይመቻችሁ።